አጥራለበት ይመጣ የተወሰነ ሰው አንድ ቀን ዘክተን ማለት ነው ከዛ ስለዚህ ግማሾች ወላጆች አይነው ተማሪዎች ዝቅተኛ ማርክ ያመጣ ሰው ወላጆች አይነው በጣም የሚገርም ማለት ነው እኛ ኮሌጆቻችን ናቸው የሚሻሻሉ ጥሩ ውጤት እንዲያመጡ ነው ስለዚህ ምን አለበት የሚለው ሲያው በጋራ ዛሬ አሁን እንግዲህ ፈረስ ሚኒስትር ደርሶ 18 ፈተና ነው እንግዲህ ዋናው ፈተና ማለት ነው እንደኛ ከዛ በፊት እኮ ያደረግናቸው እቺን እንኳን ሳምንት 15 ቀን እንኳን ቢያጭሩ ሌላ ነው ጥሩ ውጤት ያሻሽሉ እና ለመጪው ሚኒስትሪና ማትሪክ ልጆቻችን ለማዘጋጀት ነው ካሁን የኛ ብቻ ኃላፊነት አይደለም ተስኗል ስለዚህ ምን እናድርግ የሚለው ዛሬ እንወስናለን ማለት ነው ይሄ በጣም ሌላ የተለየ ዓላማ የለው ነገር ግን ምንድነው እዚህ ጋር ሁሉ ጊዜ ልጆች ጋር እናወራለን ግን አይተገብሩትም ሁሌ ልሽ ነው የሚሉት ግን ተግባራዊ ላይ ስንመጣ ተግባር ላይ በጣም ዜሮ ናቸው ይሄ ደግሞ ከወላጅ ጋር ያለው ሪሌሽንሺፕ እንዴት አሁን የሁሉም ደፍተር ፕሮሰስ ብታረጉ ጎበዝ ተማሪዎች ከ10 15 ፊርማ አላቸው which means በረን ፓርቲሲፔት ያደረጉ ነው በረን ፎከስ አድርገው እየተማሩ ነው ማለት ነው በአብዛኛው ኦልሞስት 90% የሚሆኑ ተማሪዎች ደግሞ አንደኛ ፕሮግራም ሁለተኛ ቀሪ ያበዛሉ ሶስተኛ በትክክል በንቃት ህሊና በስነ ስርዓት አይከታተሉ ክላሳቸው ሶስቱ ነገር ከልጆች ጋር እያወራችሁ ነው እንዴት እያደረጋችሁ ነው ስለዚህ ዋናው ዓላማው ምንድነው ይሄ ነገር አስታርቀን ቢያንስ ከዚህ በኋላ የሚቀረን 4 ወር 5 ወር ነው በዚህ አጭር ጊዜ ውስጥ አሁን የሞዴል ፈተና ሌላ ትምህርት ቤት በሁለት ዙር አንደኛ ሴሚስተር ላይ አሁን የኛ ትምህርት ቤት ለየት የሚያደርገው አንደኛ ሴሚስተር ገና እየጨረስን ያለው ፋይናል ፈተና ተፈተነ ግን እስካሁን ድረስ ለሚኒስትሪ የሚያዘጋጃቸው ተጨንቃል ሁለት ሞዴል ፈተናዎችን 50 ጥያቄ ተፈተናል ሌላ ትምህርት ቤት አንድም አልፈተኑም ገና ነው ሞዴል ፈተና ማለት ቀደም ሰይድ እንዳለው ለሚኒስትሪ ምሳሌ የሚሆን ፈተና ነውና በሚኒስትሪ ስታንዳርድ የሚወጣ በአንሰር ሺት የሚፈተን ነውና እኛ ተመካክረን እነዚህ ልጆች ካሁን ፐርፎርማንሳቸውን አውቀን ለቤተሰብ ማሳወቅ አለብን ፐርፎርማንሳቸው ጥሩ ካልሆነ ገና ሁለተኛ ሴሚስተር ሳይደርስ ጊዜያችን ሳይጣበብ ካሁኑ መደረግ ያለበት ነገር መደረግ ያለበት ብለን ወስነን ሁለት የሞዴል ፈተናዎችን ምክንያቱም ይሄ ስለዚህ እባካችሁ ቤተሰቦች 8 ያክፍል ከዚህም በኋላ 8 ያክፍል ማለት ቤዝመንት የሚያዝበት ነው ከዚህም በኋላ 8 ያክፍል ጥሩ ውጤት ሳታመጣ ወር ደግሞ 7 እና 8 ውጤት ሳይመጣ ወይ ደግሞ የሚገባውን ዕውቀት ሳታገኝ ሳያገኝ ካለፈ 9 እና 10 11 12 ከዚህም በኋላ የሚመጣ ውጤቱም ጥሩ አይሆንም ስለዚህ ቤዝ የሚያዝበት ቦታ ስለሆነ 8 ያክፍል ግዴታ ቤተሰብ ኃላፊነት አለበት ነው ፕሮግራም አውጥታችሁ እያጠናች ነው የሚለውን ነገር መከታተል የትኛው ሳብጀክት ላይ ነው ሞር ፎከስ ማድረግ ያለበት ልጅ ድክመት ያለበት ብሎ ማወቅ ግዴታ ነው እነዚህ ነገሮች ከተደረጉ እዚህ እኛ ብቻ በመናስተምረው ወይ ደግሞ እዚህ ኮንቴን አርገናቸው ግባ ውጣ ብለን ክላስ ውስጥ እንዲቀመጡ አርገን ከዛም በኋላ 10 ሰዓት ሲል እንደፈለገ የሚሆን ከሆነ የማይሆን ለምን እዚህ ኮንቴን አርገን ከዛ ፍሪደሟን ነው የሚጠብቀው ልክ 10 ሰዓቷ ስትደርስ እንደፈለገ ሆኖ ከእንደገና ሆኖ 2 ሰዓት ተኩል ላይ ይመጣልናል እኛ እንይዛለን ከእንደገና ሆኖ እንለቋል ምንም ማድረግ አንችልም ማሳደር አንችልም ስለዚህ ገመ ኸይሰን ዲቤ ዋን ሲዳ ገመ ኸይሰን ዛ ያደፍነ ገመ ውጅት ሰሉ ገመ ኸይና ዋን ወዱ ቀማም ኸይኔ ጂ ዋን ራይገ ገመ ኸይሰን ሆማቶ ይገበ ሲስ ዋደን ሰተኒ ሙቲስ ዋደ ሲሰነ ገመ ውጅት ሰሉ ታፈን ሲያሚ kan godabat tashan amma jolle thamari tarma khaise jirtu tan rais nama takalla masadira yada rafudan ja ratkina wan isam birajiru isanis wan sodata yo jirates astamari birayo bin jirates number si sayo janis jollenis yada si ha khaftu namila masadi khaisa yada khasu gabanin ja dura سنة يوم مدرا أنا بيني هذا هو رب ما جلت ولا غير كمان هذا أكتب شيخ السلام عليكم عليكم السلام يا دكاري تبرتة
ነሙድ በተጂ አያ አማ በቂቃቅቲን ኢጆል ወሳኙ ቦታ የት ነው የምንፈልገው ጫወታ አይደለም እንዳደረገው አስፈለገው ነው ከሆነ በይሳታና ጉያ ጉቶ አሶ አው መስዋዕትነት ከኑ እኔ ራሴ አውቃለሁ ያንዳንዱ ነገር አሁን ነገሩ የት ነው ያለው ኤስጂ ድቢ ክላስ ውስጥ ተማሪ 50% ካዳመጠ ይሰራል በረታ ኩታ ከሰቲ ብረችት ዶሌን ሹክሹክታ ወልዲሩ ሁሉ ወልረቴጉ ዋን ብረጅት ዶሌን እዚህ ጋር ማን ያይ አስተማሪ ዘቆሞኮ ዝም ብሎ ሲባል 30 ደቂቃ ያለ ኡሳ ጊዜጁን ኡሳ ጀቹሁ ደቂቃ የሚገፋ ለምን ያስፈልጋል በረታም መነበሩምሳ ከስታዬ ካዳመጠ ይስራል ፈተና ሳያጠና ተምረናል ያንዳንዱ ያቃል ተምሮ ይገባቸዋል እና አንዱ ፖይንት ዘጋኝ አሁን እኔ ይከታተላል ነው ደግሞ ምቾት ለገሰሰም ደውላ እና አንቀጥን ገቡንኩም መታን ልኩስ ጀራ ገመተና መስዋዕትነት ማድረግ ያለብኝ ነገር ያረኩት እንደዚህ አንድ ባንድ አነሳለሁ እና እንካሰ ወደር ያኔ አኸው ዱቢን በቀጅቱ ጆሌ መነበሩሳ ኩታው ከሰ ኩርሲ ነው ጉዴሱ በረታ ለገበቱ ጅርት ጆሌ በቃ ጓወልቲ ጆሌ ሙጭ ወርላልቲ ጆሌ ሞባይል ዋምብራ ወለ ጆሌ ሃምቦርሴ ኤጋ ሃምኮቤ ኤጋ ታንቹ ኤቲ ለምን ኡሳ ጀቹን አንድ ስራ ነው ጆሌ ኡሳ ደገ ፈዳ ሁሉም ትምህርት ቤት ነው ትክክል ማታ ይገባሉ ቲክቶክ ላይ ዩቲዩብ ላይ ምን ላይ ሰኔ ጆሌ ዩቲዩብ ፌስቡክ ፈተ ማደ ጫወታው እዚህ ጋር ነው በቃ ሀነቱ ቢበከ ደለከ ይሄ ነው ሪሰርች ማካሄድ አለበት ሪሰርች ወረሙ ከዱቢ ሀነቲ አንድ ጆሌ አቀበለስ ከኘጁ መዳበራ ኛችሰኒቲ አከዶሌ ወንተጀነ ጎረንጀ ረቢ ጋ መዳበራ ሐናስኑ ራሃቀቡ አሚን ረቢ ወልኑ ሃፉ አሚን ረቢ ወልኑ ሃፉ አሚን ጆሌ ተየተከፈ ረቢ ነው አባስ አሚን ያ ረቢ ሂራ ሐነት መቃጎድ አሚን ያ ረቢ መቃኑት ጎድ አሚን ተኛ ያ ረቢ ተከፋ ነው ባስ አሚን ያ ረቢ አከ ኢትዮጵያ ያ ረቢ ነው ባስ አሚን ረቢ ራይስን ሀገመች አሚን برسيسوس الرهاقم مچي آمين داري دنيا آخرة ولا مواقب آمين دنيا آخرة رب الرهاقم آمين رزق الله تسوي جبت بالنوبوس آمين أجي ليس قلت له والنواباس آمين فقط ربي سنياده آمين هات سنيالافت آمين كاتها قدت قدت برخا ربي سنيتهادر آمين ربي وبيتين بينجايا بيكوفا بيسوما ربي نوهاجر ولا ذلك بحق سبحان ربك رب العزة عما يصفون سلام على المرسلين والحمد لله رب العالمين يا عزيز يا كريم يا الله